የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? ዛሬ እጅግ ድንቅ ወደ ሆነ ስፍራ ይዣችሁ መጥቻለሁ። እኔ በአካል ተገኝቼ የምሳለመውንና የማስቃኛችሁን ይህ ቅዱስ ስፍራ እናንተም በመንፈስ አብራችሁን እየተጓዛችሁ እንድትባረኩበት እጋብዛችኋለሁ። ጌታችን የመጀመሪያውን ተአምር ወደ ገለጠበት ቃና ዘገሊላ ሰላማት ስራዛብ ያከበሩ ህዝብ ከበሩ ቅዱስ ስፍራ ናይ ዶኪማስ ገዛዩ ያኩም ተዝፍለጥ ናይ ዶኪማስ ታሪክና አኹማይ ነግራችሁን ማይና ወይ ተቀየረሉ ናይ መጀመሪያ ያህልስ ኪዳን ደግሞ ፈላማይ ተአምር ተሰርሐሉ ማለት እዩ። እዚህ መስል ተቀደሰ መካን አሁን ያለሁበት ከቅድስት ናዝሬት በስተሰሜን ምስራቅ 5 ኪሎ ሜትር ርቃ በምትገኘው ቃና ዘገሊላ ነው። በዮሐንስ ወንጌል ምዕራፍ 2 ላይ እንደተጻፈው በዚህ ስፍራ በነበረው የሰርግ ድግስ ላይ የወይን ጠጅ ባለቀ ጊዜ እመቤታችን ቅድስት ድንግል ማርያም የወይን ጠጅ እኮ የላቸውም በማለት ለልጇ አሳሰበች። ጌታችንም ጋኖቹን ውሃ ሙሏቸው በማለት ውሃውን ወደ ምርጥ የወይን ጠጅ በመለወጥ አምላክነቱ የገለጠበት የመጀመሪያው ተአምር እዚህ ተፈጸመ። እንግዲህ ቃና ዘገሊላ ሌላ ቃና አለች። ወደ ሜዲትራኒያን አዳራቻ ላይ ቃና ስላለች ዘገሊላ አሰኝቷል። ሌላው የቃና መለያ ዘገሊላ ዶኪማስ ደግሞ በስጋ ዝምድና ለእመቤታችን የስጋ ዘመዷ ነበር። እመቤታችን ከነ ልጅሽ ሰርግ እንድትመጪ ተብሎ እንደ ሀገራችን ባህል ልጆችን ይዘን ልትመጣ የሚባለው እሷም ከነ ልጇ ተጠርታ እዚህ ቦታ ተገኝታ ነበር። ቀዳቸው ነበር ሰው ሁለትና ከያ በኋላ ድንጋዮቹን ጋኖች ውሃ ሙሏቸዋል። ከያ በኋላ የሆነው አልታወቀም። ባለቤቱ በቃሉ ባረከው። ውሃው ወደ ወይንነት ተቀየረ። ምን አለው ራሱ ሂድና እዚህ ቅዱስ መካን ላይ የሚገኙ የዶኪማስ ሰርግ ቤቱንና ታሪካዊ ጋኖችን እንደሚከተለው ጎብኝተናል። ዘለኹም ዘናይ ቃና ወይን ዝተቀየረ ልኢት ናይ መጀመሪያ ጋን እዩ። ያው ቃና ዘገሊላ ናይ ሐዲስ ኪዳን ናይ መጀመሪያ ተአምር ከም ዝኾነ ያው ኩልኩም ትፈልጡ ኢኹም። እዚ ይመስል የሰርግ ቤቱና ታሪካዊ ጋኖችን ጎብኝተን ወደ ውጭ ስንወጣ የቃና ሱቅ የሚል እናገኛለን።
ይህ ሱቅ የቃና ዘገሊላ ተአምር የተፈጸመበት የምርጡ ወይን መታሰቢያ መሸጫ ሱቅ ሲሆን እኛም ወደ ሱቁ ጎራ ብለን የታሪኩ መታሰቢያ የሆነውን የወይን ጠጅ ቀምሰን ለበረከት የሚሆኑ የተለያዩ ነዋየ ቅዱሳትንም ገዝተናል። ከጎብኚዎች እንደተረዳነው ይህ ቦታ በቃና ጉዞ ውስጥ የማይረሳ ትዝታ የሚተው የጉዛችን አካል ነው። የተወደዳችሁ የእግዚአብሔር ቤተሰቦች እኔ እዚህ በአካል ተገኝቼ ያየሁትንና የዳሰስኩትን በረከት ለናንተ ሳጋራችሁ እናንተም ባላችሁበት ሆናችሁ በመንፈስ አብራችሁኝ ስላላችሁ ትልቅ ደስታ ይሰማኛል። ቅድስት ቤተክርስቲያን እንደ ሙሽራ አጊጣ በመትቀርብበት በዚያ ሰማያዊ የሰርግ ግብዣ ላይ ለመገኘት ሁላችንንም የበቃን ያድርገን። እኔ በአካል እንዳየሁት ሁሉ እናንተም የድንግል ማርያም ልጅ ኢየሱስ ክርስቶስ ለዚህ ቅዱስ ቦታ በአካል ያብቃችሁ። ስለተከታተላችሁኝ አመሰግናለሁ። በሌላ መንፈሳዊ ጉዞ እስክንገናኝ ቸርን ሰንብት።